የፌዴሪ ኢሚግሬሽን ዜግነትና የወሳኝ ኩነት ኤጀንሲ በለውጥ ሂደት ውስጥ የሚገኝ አገልግሎት ሰጪ ተቋም ነው። ኤጀንሲው በአጭር ጊዜ ውስጥ ልዩ መዋቅርና አሰራርን በመዘርጋት ድካምና እንግልትን በመቀነስ ከሀገር ውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያንን ያማከለ አገልግሎት ለመስጠት ተደራሽነቱን በማስፋትና ቅልጥፍናን ለማሻሻል የዲጂታል ሰርቪስ አሰራርን ዘርግቷል። ከዚህ ቀደም በሚኖሩበት ሀገር በኤምባሲዎች በኩል በአካል ይሰጡ የነበሩትን አገልግሎቶች በዲጂታል መስኮት ብቻ በማቅረብ በተማከለ መልኩ ለማገልገል የተሻለ የቴክኖሎጂ አሰራርን ዘርግቷል። ከእነዚህም ውስጥ ፓስፖርት ማውጣት፣ የፓስፖርት እድሳት፣ ሊሴ ፓሴ ማውጣት፣ ትውልደ ኢትዮጵያዊ መታወቂያ ማውጣትና የትውልደ ኢትዮጵያዊ መታወቂያ እድሳት አገልግሎቶችን መጥቀስ ይቻላል። ሂደቱም እጅዎ ላይ ያለውን ስልክ ብቻ በመጠቀም ካሉበት ሆኖ በ5 ደቂቃ ያመለክታሉ። እኔ ሄራኒ ውብሸት ፓስፖርቴ እንዲታደስ በሰነድ ቁጥር 2632 ተስማምቻለሁ። በ20 ቀን ውስጥ ባሉበት ሆኖ የጠየቁትን አገልግሎት እርስዎ በመረጡት አድራሻ ያገኛሉ። የፓስፖርት እድሳት ሂደቱን ከመጀመሩ በፊት የሚከተሉትን ሰነዶች ያዘጋጁ። የአስፈላጊ ሰነዶች ማሳወቂያ። ፓስፖርቶ በቀለም በርገንዲ ወይም ሰማያዊ እንደሆነ ይምረጡ። እርሱን ከመረጡ በኋላ በየትኛው ምክንያት ፓስፖርቶ እንደገና እንዲሰጡ እንደሚፈልጉ ይምረጡ። የጠፋ፣ የተሰረቀ፣ ያረጀ፣ የተጎዳ፣ የማብቂያ ጊዜ የሚቃረብ፣ ባለፉት 3 ወራት ውስጥ ጊዜው ያለፈበት ወይም በስም ወይም በሌላ ዝርዝር ለውጥ ከተዘረዘሩት ውስጥ አንዱን ይምረጡ። ከላይ ላሉት 4 አማራጮች ቀጣዩን ሂደቶች ይሙሉ። የፓስፖርት ቁጥሩን፣ ያወጡበትን ቦታና አገልግሎቱ የሚያበቃበትን ጊዜ ይሙሉ። ከ18 ዓመት በላይ መሆኑን ያረጋግጡ። በማመልከቻ ዝርዝሮች ላይ ሙሉ ህጋዊ ስሙንና አድራሻውን በሚመለከት አስፈላጊውን መረጃ ከአድራሻ መስመር 1 እስከ ሀገር ድረስ ይሙሉ። ይህንን ካጠናቀቁ በኋላ አዲስ ፎቶግራፍ መነሳት እንደሚፈልጉ ወይም የድሮ መሆን እንደሚችል ይወስኑ። የአድራሻ መረጃው ትክክል እንደሆነ ያረጋግጡ። አሁን በፊት የነበሩትን ፓስፖርት ካሜራው ላይ በሚመራው ሰማያዊ 4 ማዕዘን ውስጥ መሆኑን አረጋግጠው ይጫኑ። ወደሚቀጥለው ይሸጋገሩ። ከጫኑ በኋላ የፓስፖርት እድሳት ማመልከቻውን ዝርዝሮች በድጋሚ ከልሱ። አሁን ደግሞ ለተጨማሪ ማረጋገጫና ደህንነት ይጠቅም ዘንድ የተቀመጠሉትን ጽሑፍ ሲያነቡ ቪዲዮ ይቅረጹ። እኔ ሄራኒ ውብሸት ፓስፖርቴ እንዲታደስ በሰነድ ቁጥር 2632 ተስማምቻለሁ። ከዚያም በኋላ ለፊርማው በቀረበው ባዶ ቦታ ላይ ይፈርሙ። ወደሚቀጥለው ይሸጋገሩ። ይህንን ካጠናቀቁ በኋላ አዲስ ፎቶግራፍ ይነሱ ወይም ከሁሉም የፓስፖርት ፎቶግራፍ መስፈርቶች ጋር የሚስማማ ፎቶግራፍን ይጫኑ። ይህንን ሲያደርጉ ከሚከተሉት ሁለቱ አንዱን መምረጥ አለቦት። ያስገቡት ፎቶ ታይቶ መስፈርቶቹን የማያሟላ ከሆነ ኤጀንሲ የድሮ ፓስፖርት ላይ ያለውን ፎቶ ይጠቀማል ወይም የአገልግሎት ጥያቄውን ውድቅ ያደርገዋል። አሁን የትኛውን አገልግሎት ማግኘት እንደሚፈልጉ ካሉት አማራጮች ይመርጣሉ። ያሉበትን ጠቅሰው እባክዎ እንዲደርሰው የሚፈልጉትን አድራሻ ያስገቡ። ፓስፖርቶ እንዲኖረው የሚፈልጉትን የገጾች ብዛት ይምረጡ። ይህንን በሚወስኑበት ጊዜ ምን ያህል በፓስፖርቶ እንደሚጓዙ እንዲሁም ዋጋውን ከግምት ውስጥ ያስገቡ። በመጨረሻም እርስዎ የመረጡትን የመክፈያ ዘዴ መርጠው ክፍያውን ያከናውኑ። አንድ ክፍያው ከተረጋገጠ በኋላ የታደሰው ፓስፖርት ይዘጋጃል። ሂደቱን ከመጀመሩ በፊት የሚከተሉትን ሰነዶች ያዘጋጁ። በመጀመሪያ ሳይን አፕን ይምረጡ። ለመመዝገብ ህጋዊ ስሙን፣ የኢሜል አድራሻውን፣ ስልክ ቁጥሩን ካስገቡ በኋላ የይለፍ ቃልን ይፍጠሩ። አንዴ ከተመዘገቡ በኋላ በኢሜል ወይም በጽሁፍ መልእክት የተላከውን የማረጋገጫ ኮድ ይሙሉ። መመዝገቡን ካረጋገጡ በኋላ በተሰጡት መለያና የይለፍ ቃል ይግቡ። ከፓስፖርት የትውልደ ኢትዮጵያዊ መታወቂያና ላሴፓስ የሚፈልጉትን አገልግሎት ይምረጡ። የሚፈልጉትን አማራጭ ይጫኑ።
አዲስ ወይንም እድሳት። በማመልከቻ ዝርዝር ገጽ ላይ ሙሉ ህጋዊ ስሙን፣ ጾታውን፣ የተወለዱበትን ቀን፣ የትውልድ ቦታውን፣ ቁመቱን፣ የአይን ቀለሙን፣ የፀጉር ቀለሙንና ስራውን ይሙሉ። ከ18 ዓመት በላይ እንደሆነ ያረጋግጡ። አሁን አድራሻውን በሚመለከት አስፈላጊውን መረጃ በሙሉ አድራሻ መስመር 1 ላይ የቤት ቁጥር፣ ከተማ፣ ክልል፣ ሀገርና የሚስጥር ቁልፍን ይሙሉ። ከዚያ በቤተሰብ ዝርዝሮች ገጽ ላይ የአባቶንና የእናቶን ስም፣ የትውልድ ሀገር፣ የትውልድ ከተማና ዜግነት ይሙሉ። አሁን ያዘጋጁትን ሁሉም ጣቶቹ ያረፉበትን የጣት አሻራ ሰነድ ካሜራው ላይ በሚመራውት ሰማያዊ 4 ማዕዘን ውስጥ መሆኑን አረጋግጠው ይጫኑ። ወደሚቀጥለውም ይሸጋገሩ። ከዚህ በኋላ የትኛውን የማረጋገጫ ሰነድ ማቅረብ እንደሚፈልጉ ይምረጡ። አሁን ያዘጋጁትን ሰነድ የፊተኛውን ገጽ ካሜራው ላይ በሚመራውት ሰማያዊ 4 ማዕዘን ውስጥ መሆኑን አረጋግጠው ይጫኑ። ወደሚቀጥለው ይሸጋገሩ። ከዚያም የኋለኛውን ገጽ ደግሞ ካሜራው ላይ በሚመራውት ሰማያዊ 4 ማዕዘን ውስጥ መሆኑን አረጋግጠው ይጫኑ። ወደሚቀጥለው ይሸጋገሩ። ትክክለኛውን መረጃ እንዳስገቡ ያረጋግጡ። አሁን ደግሞ ለተጨማሪ ማረጋገጫና ደህንነት ይጠቅም ዘንድ የተቀመጠሉትን ጽሑፍ ሲያነቡ ቪዲዮ ይቅረጹ። እኔ ሄራኒ ውብሸት አዲስ ፓስፖርት ለማውጣት በሰነድ ቁጥር 2634 ተስማምቻለሁ። ይህንን ካጠናቀቁ በኋላ አዲስ ፎቶግራፍ ይነሱ ወይም ከሁሉም የፓስፖርት ፎቶግራፍ መስፈርቶች ጋር የሚስማማ ፎቶግራፍን ይጫኑ። በመጨረሻም ለፊርማው በተዘጋጀው ባዶ ቦታ ላይ ይፈርሙ። አሁን የትኛውን አገልግሎት ማግኘት እንደሚፈልጉ ካሉት አማራጮች ይመርጣሉ። ወደ ፈለጉት ቦታ እንዲላክ ከፈለጉ ፓስፖርቱ እንዲኖረው የሚፈልጉትን የገጽ ብዛት ይምረጡ። ይህንን ውሳኔ በሚወስኑበት ጊዜ ምን ያህል ጊዜ እንደሚጓዙ እንዲሁም ዋጋዎቹን ከግምት ውስጥ ያስገቡ። በመጨረሻም እርስዎ የመረጡትን የመክፈያ ዘዴ መርጠው ክፍያውን ያከናውኑ። አንዴ ክፍያው ከተረጋገጠ በኋላ አዲሱ ፓስፖርት ይዘጋጃል። አዲስ መታወቂያ። ሂደቱን ከመጀመሩ በፊት የሚከተሉትን ሰነዶች ያዘጋጁ። መታወቂያው በራስዎ ወይም በባለቤቱ ትውልደ ኢትዮጵያዊነት ማግኘት እንደሚፈልጉ ያረጋግጡ። በማመልከቻ ዝርዝሮች ገጽ ላይ ሙሉ ህጋዊ ስሙን፣ ጾታውን፣ የጋብቻ ዝርዝሮችን፣ የትውልድ ቀኑን፣ የትውልድ ከተማውን፣ የትውልድ ክልሉን፣ የትውልድ ቀበሌውንና የትውልድ ሀገሩን ይሙሉ። ከ18 ዓመት በላይ እንደሆነ ያረጋግጡ። እንዲሁም ወደ ታች ወረድ ብለው ከአድራሻ መስመር 1 እስከ ሀገር ያሉትን ቋሚ አድራሻ ይሙሉ። ወደሚቀጥለው ይሸጋገሩ። ትክክለኛ መረጃ እንዳስገቡ ያረጋግጡ። ከዚያም በቤተሰብ ዝርዝሮች ገጽ ላይ የእናቶንና የአባቶን ስም፣ የትውልድ ሀገራቸውን፣ የትውልድ ከተማቸውንና ዜግነታቸውን ይሙሉ። አሁን የዜግነት ዝርዝሮችን፣ የአገሮን ስም፣ የፓስፖርቱን ቁጥር፣ የተሰጠበትን ቦታ ይሙሉ። የተለየ የቀድሞ ዜግነት ካሎት የቀድሞውን የዜግነት ዝርዝሮች ይሙሉ። ብዙ ካሎት በተጨማሪ ይጨምሩ የሚለውን ለመምረጥ አይስኩ። አሁን ያዘጋጁትን ሁሉንም ጣቶች ያረፉበትን የጣት አሻራ ሰነድ ካሜራው ላይ በሚመራውት ሰማያዊ 4 ማዕዘን ውስጥ መሆኑን አረጋግጠው ይጫኑ። ወደሚቀጥለው ይሸጋገሩ። የሂደቱን ትክክለኛነት ለማረጋገጥ ከሚከተሉት የትውልድ ምስክር ወረቀት፣ ፓስፖርት ወይም የኢትዮጵያ ፍርድ ቤት ሰነድ የትኛውን እንደሚጭኑ ይምረጡ። አሁን ያዘጋጁት ሰነድ የፊተኛው ገጽ ካሜራው ላይ በሚመራውት ሰማያዊ 4 ማዕዘን ውስጥ መሆኑን አረጋግጠው ይጫኑ። ወደሚቀጥለው ይሸጋገሩ። ከዚያም የኋለኛውን ገጽ ደግሞ ካሜራው ላይ በሚመራውት ሰማያዊ 4 ማዕዘን ውስጥ መሆኑን አረጋግጠው ይጫኑ። ወደሚቀጥለው ይሸጋገሩ። ትክክለኛ መረጃ እንዳስገቡ ያረጋግጡ። ከዚያም በሰነድ ቁጥሩ መሰረት ለአዲስ የትውልድ መታወቂያ ካርድ ማመልከቶን መስማማቶን የሚገልጽ ቪዲዮ ተቀርጸው ይጫኑ። እኔ ሄራኒ ውብሸት አዲስ ትውልደ ኢትዮጵያዊ መታወቂያ ለማውጣት በሰነድ ቁጥር 2637 ተስማምቻለሁ። አሁን ፊርማውን በቀረበው ባዶ ቦታ ላይ ያኖሩ። በመቀጠል ሁለቱም ጆሮዎችና ትከሻዎች ግልጽ እይታ ባለው ፎቶግራፍ ይነሳሉ። አሁን የትኛውን የመላክ አገልግሎት ማግኘት እንደሚፈልጉ ካሉት አማራጮች ይመርጣሉ። ወደ ፈለጉት ቦታ እንዲላክ ከፈለጉ እባክዎ እንዲደርሱ የሚፈልጉትን አድራሻ ያስገቡ። ከዚያም ወደ ክፍያው ተመን ይገባሉ። ክፍያውን ወዲያው እንደፈጸሙ አዲሱ የትውልድ መታወቂያው ማመልከቻው ይደርሳል። የመታወቂያ እድሳት።
ሂደቱን ከመጀመሩ በፊት የሚከተሉትን ሰነዶች ያዘጋጁ። አስፈላጊ ሰነዶች ማሳወቂያ። በማሽን ሊነበብ የሚችል ትውልደ ኢትዮጵያዊ መታወቂያ እንዳሉት ያረጋግጡ። በየትኛው ምክንያት መታወቂያው እንደገና እንዲሰጠው እንደሚፈልጉ ይምረጡ። የጠፋ፣ የተሰረቀ፣ ያረጀ፣ የተጎዳ፣ የማብቂያው ጊዜ የተቃረበ፣ ባለፉት 3 ወራት ውስጥ ጊዜ ያለፈበት ወይም በስም ወይም በሌላ ዝርዝር ለውጥ ከተዘረዘሩት መካከል አንዱን ይምረጡ። ከላይ ላሉት 4 አማራጮች ቀጣዩን ሂደቶች ይሙሉ። የመታወቂያውን ቁጥርና አገልግሎቱ የሚያበቃበትን ጊዜ ማሙላት ነው። በማመልከቻ ዝርዝሮች ላይ ሙሉ ህጋዊ ስሙንና አድራሻውን በሚመለከት አስፈላጊውን መረጃ ከአድራሻ መስመር 1 እስከ ሀገር ድረስ ይሙሉ። ይህንን ካጠናቀቁ በኋላ አዲስ ፎቶግራፍ መነሳት እንደሚፈልጉ ወይም የድሮ መሆን እንደሚችል ይወስኑ። የአድራሻ መረጃው ትክክል እንደሆነ ያረጋግጡ። አሁን በፊት የነበረውትን መታወቂያ የፊት ገጽ ካሜራው ላይ በሚመራው ሰማያዊ 4 ማዕዘን ውስጥ መሆኑን አረጋግጠው ይጫኑ። ከዚያም በመቀጠል በፊት የነበረውትን መታወቂያ የኋላ ገጽ ካሜራው ላይ በሚመራው ሰማያዊ 4 ማዕዘን ውስጥ መሆኑን አረጋግጠው ይጫኑ። ወደሚቀጥለው ይሸጋገሩ። ከጫኑ በኋላ የትውልደ ኢትዮጵያዊ መታወቂያ እድሳት ማመልከቻውን ዝርዝሮች በድጋሚ ከልሱ። አሁን ደግሞ ለተጨማሪ ማረጋገጫና ደህንነት ይጠቅም ዘንድ የተቀመጠለትን ጽሑፍ ሲያነቡ ቪዲዮ ይቅረጹ። እኔ ሄራኒ ውብሸት ትውልደ ኢትዮጵያዊ መታወቂያ እንዲታደስ በሰነድ ቁጥር 236 ዲ ተስማምቻለሁ። ከዚያም በኋላ ለፊርማው በቀረበው ባዶ ቦታ ላይ ይፈርሙ። ወደሚቀጥለው ይሸጋገሩ። ይህንን ካጠናቀቁ በኋላ አዲስ ፎቶግራፍ ይነሱ ወይም ከሁሉም የመታወቂያ ፎቶግራፍ መስፈርቶች ጋር የሚስማማ ፎቶግራፍን ይጫኑ። አሁን የትኛውን አገልግሎት ማግኘት እንደሚፈልጉ ካሉት አማራጮች ይመርጣሉ። ወደ ፈለጉት ቦታ እንዲላክ ከፈለጉ አስቀድመው ወደ አስገቡት አድራሻ እንዲደርሱ ያስገቡ። በመጨረሻም እርስዎ የመረጡትን የመክፈያ ዘዴ መርጠው ክፍያውን ያከናውኑ። አንዴ ክፍያው ከተረጋገጠ በኋላ የታደሰው ትውልደ ኢትዮጵያዊ መታወቂያ ይዘጋጅልዎታል።